ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በመጀመሪያ አላህ ስብሐነሁ ወተዓላ የጾምነውን ጾም ረመዳንን እንዲሁም የሰገድናቸው ሶላት የሰራናቸውን አጠቃላይ ዒባዳዎች አምልኮዎች አላህ እንዲቀበለን እማጸነዋለሁኝ። ስለ ዒድ ሶላት አሰጋገድ አንዴ ልንገራችሁ። የዒድ ሶላት እንደሚታወቀው 2 ረክዓ ነው የሚሰገደው። ሜዳ ሄዳችሁ ከሙስሊሞች ጋር ወጣ ብላችሁ መስገድ አለባችሁ። ይሄን ያልቻለ ሰው ቤት ውስጥ ለሚሰግዱ ደግሞ በምን ሁኔታ እንደምትሰግዱ ልንገራችሁ። ቤትም የሚሰገደው ውጭም የሚሰገደው አንድ አይነት ነው። ነገር ግን ያሰጋገዱን ስርዓት ነቢያችን ሰለላሁ ዐለይሂ ወሰለም ባስተማሩት መሰረት ልግለጽላችሁ። በመጀመሪያ የዒድ ሶላትን እንደምትሰግዱ በልባችሁ ትነይታላችሁ። ግልጽ ነው አይደለም? በልባችሁ ታስባላችሁ የዒድ ሶላትን እንደምትሰግዱ لأنه يشترط النية في جميع الأعمال لصحتها كما قال النبي صلى الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى. بلباتشو كنيتاتشو بهالا تكبيرة الإحرام مجمرة الله أكبر تلالاتشو كزيا بهالا بتكتاتاي 6 ጊዜ الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر በተከታታይ 6 ጊዜ ተክቢራት ትላላችሁ። ግልጽ ነው አይደለ? የመጀመሪያው ተክቢረቱ الإحرام ጋር 7 በአጠቃላይ ማለት ነው። ከዚያ سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك. اعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سوره الفاتحه الحمد لله رب العالمين. سوره الفاتحه ትቀራላችሁ። ከዚያ በመቀጠል ሰብሕ እስመ ረቢከል አዕላ ትቀራላችሁ። ይሄን ያልቻለ ሰው የሚያውቀውን መቅራት ይችላል፣ ችግር የለም። ከዚያ በኋላ ሩኩዕ ትወርዳላችሁ ወደ ስጁድ። አጠቃላይ እሱን ከጨረሳችሁ በኋላ ወደ ሁለተኛው ረክዓ ስትመለሱ አላሁ አክበር ትሉና በተከታታይ አሁን ደግሞ 5 ጊዜ ትላላችሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር 5 ጊዜ በአጠቃላይ 6 ተክቢራ ማለት ነው። የሁለተኛው ረክዓ ገብታችኋል አይደለ? የመጀመሪያው ረክዓ በአጠቃላይ 7 ተክቢራ፣ የሁለተኛው ረክዓ በአጠቃላይ 6 ተክቢራዎችን ትላላችሁ ማለት ነው። ልክ እርሱን ከጨረሳችሁ በኋላ ሱረቱል ፋቲሃን ትቀራላችሁ። ከዚያ በኋላ ሀል አታከ ሐዲሱል ጋሺያን ትቀራላችሁ። ግልጽ ነው አይደለ? ከዚያ በኋላ ሩኩዕ ወርዳችሁ ማሰላመት በስተመጨረሻ ላይ ማለት ነው። ይህ ነው የዒድ ሶላት አሰጋገድ። ቤታችሁ ውስጥ ለምትሰግዱ ሰዎች ወደ ሜዳ ሄዳችሁ ከሙስሊሞች ጋር ለመስገድ ያልተመቸው ወይንም ችግር ያጋጠመው ሰው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶላተል ጀማዓ እንዳትሰግዱ የሚያደርጋችሁ አሳማኝ ምክንያት ካለ በእናንተ ላይ የዛኔ አትሰግዱ። ለምሳሌ ሰውየው ጉንፋን ካለበት ከጎን ያሉ ሰዎችን በሽታው እንዲተላለፍባቸው እንዳላደርግባቸው ብሎ ለብቻው ገንጠል ብሎ ቢሰግድ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሐዲስ ላይ ሲናገሩ ምን አሉ? መን ሰሚዐ ኒዳእ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር አሉ። ወልዑዝር ሁማ አልመረዱ አሉ። ህመም ያለበት ሰው አሉ ያ ህመም ወደ ሌሎች እንዳይተላለፍ ብሎ ከፈራ ለብቻው ቢሰግድ ይችላል ብለዋል። ስለዚህ ከዚህ ይካተታል። አንተ ሁለተኛው ወልኸውፍ አሉ ፍራቻ ያለበት ሰው ሰውየው ወደ መስጂድ ሄዶ እንዳይሰግድ በቤቱና በመስጂድ መካከል የሚያስፈራው ለህይወቱ አስጊ የሆነ ነገር ካለ የዛኔ ቤቱ ቢሰግድ ይቻላል፣ ችግር የለም። ሙሉ አላህ ሱብሓነሁ ወተዓላ ወአውፉ ቢልዓህድ ይላል በቁርአን ላይ፣ ቃላችሁንም ሙሉ ይላል። ቃልን መሙላት የሙስሊም ባህሪ ነው። ቃል ገብቶ ቃሉን አለመሙላት ደግሞ የሙናፊቅ ባህሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን ብለዋል? አየቱል ሙናፊቂ ሰላሳ አሉ። የሙናፊቆች ምልክት 3 ናቸው አሉ። አንደኛ ኢዛ ሐደተ ከዚብ ሲያወራ ይዋሻል አሉ። ሁለተኛ ወኢዛ ወዐደ አኽለፈ አሉ። ቃል ሲገባ ቃሉን ያጥፋል አሉ። ቃሉን አይሞላ። ቃል ይገባና ያመልጣል፣ ይሸሻል። ከነዚያ እንዳትሉ እና ቃል የገባውን ሙስሊም ይፈጽማል። ወኢዛ እቱሚነ ኻን አሉ። መጨረሻ ላይ ሲታመን ደግሞ ይክዳል አሉ። ሰዎች ያምነውት ሸመጥጣሪ ይክዳል። እና ቃል የገባቸው ልጆች ቃላቸውን ፈጽሙ። ሶላተል ጀማዓ ግዴታ የሆነው 5 አውቃት ሶላቶች ናቸው እንጂ ሌሎቹ ሱና ሶላቶችን ለብቻ መስገድ ይቻላል። ተሐጅድም ከነዚያ መካከል ነው። በላጩ ግን ወደ መስጂድ ሄዳ ብትሰግድ ነው። በላጩ ወደ መስጂድ ሄዳ በጀማዓ ብትሰግዱ መልካም ነው። ሶላተል ጀማዓ አፍضل من صلاة الفذ ب27 ደረጃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሶላተል ጀማዓ የሚሰግድ ሰው ለብቻ ከሚሰግድ 27 ደረጃ በላይ ይበልጣል ብለዋል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አልገደቡትም። ይህን ያክል ረክዓ ብቻ ስገዱ ብሎ አልገደቡም። ነገር ግን እርሳቸው ስንት ነበር ሲሰግዱ የታዩት ከተባለ እናታችን አይሻ ስትናገር 11 ረክዓ እንደነበር ተናግራለች።
ማስረጃ ለዚህ ማ ካነ ነቢይ ሰለላሁ ዐለይሂ ወሰለም የዚዱ ዐላ 11 ረክዓ ፊ ረመዳን ወፊ ገይሪ ረመዳን። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ የሌሊት ሶላትን ከ11 ረክዓ በላይ ሰግደው አያውቁም አለች። ስለዚህ ሁለት 8 ከሰገዱ በኋላ ዊትር 3 ይሰግዳሉ። በአጠቃላይ 11 ነበር የሚሰግዱት። ከፈለገ ሰውየው 11 ብቻ መስገድ ይችላል። ከዚያ በታችም ልስገድ ቢል ይችላል። ከዚያ በላይም ልስገድ ቢል ይችላል። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም 11 ብቻ ስገዱ ብለው አልገደቡትም። እናም በሌላ ሐዲስ ላይ ተጠይቀው ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ሶላት ሌይል ፈቃል ሶላቱ ሌይል መስና መስና ብለው መልሰዋል። አንቱ የአላህ መልእክተኛ ሆይ ስለ ሌሊት ሶላት እስኪ ንገሩን ብለው ጠየቋቸው። የሌሊት ሶላት 2 ረካ እያደረጋችሁ መስገድ ነው አሏቸው። አያቸው፣ አልገደቡትም። 2 ሲሉ ጊዜ ገደብ አላደረጉ። ይህን ያክል ብቻ ስገዱ ተብሎ አልተገደቡም። ሱና ሶላት እስከሆነ ድረስ ያልተከለከለበት የሶላት መስገጃ ያልተከለከለበት ወቅት እስከሆነ ድረስ አትስገድ በዚህ ሰዓት ተብሎ አይከለከልም። ይሰግዳል ሰውየው። ቦታቸዋል። ሶላት እንዳንሰግድባቸው የተከለከሉ ወቅቶች አሉ። በእነዚያ ጊዜ መስገድ አይቻልም። 3 ጊዜያቶች አሉ። አንደኛ ከአሱር በኋላ ሱና ሶላት መስገድ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ስለከለከሉ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አሶላት በዕድ ልዐሱር ሐታ ተግሩበ ሸምስ ይላል ሐዲስ ላይ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ከአሱር ሶላት በኋላ ሱና ሶላትን መስገድ ከልክለዋል። ፀሐይ እስክትጠልቅ ድረስ አሉ። አይቻልም። ነገር ግን ኢዛ ካነ ሚን ዘዋት ልአስባብ ፈኢነሁ የጁዝ፣ በምክንያት የምትሰግዱት የሶላት አይነቶች ከሆኑ ይቻላል። ለምሳሌ ዑምራ እያደረጋችሁ ከአሱር በኋላ ልክ ጠዋፍ አድርጋችሁ እንደጨረሳችሁ መቃሙ ኢብራሂም 2 ረካ ሱና ሶላት ትሰግዳላችሁ አይደለም? የዛኔ ከአሱር በኋላ መስገድ ትችላላችሁ። የማይቻለው ምንድን ነው? ከአሱር በኋላ ባዕድያ ሶላት ልስገድ ብላችሁ መስገድ ነው የማይቻለው። ነገር ግን ምክንያታዊ ናቸው እዚያ ጋር ከዑምራው ጋር በሚገናኝ እንጂ ከአሱር በኋላ ያለን ባዕድያ ልስገድ ብላችሁ እስካልሆን ድረስ ያ ይቻላል፣ ችግር የለም። ሁለተኛ ሶላት የተከለከለበት ሰዓት ከሱብሒ በኋላ ፀሐይ ወጥታ ከፍ እስክትል ድረስ ባለው ጊዜ፣ የዛኔ አይቻልም ሱና ሶላት መስገድ። ነገር ግን ያለፈባችሁ ከሆነ ለምሳሌ ልክ ከእንቅልፋችሁ ስትነሱ የሱብሒ ሶላት አልፏችኋል። የዛኔ ፀሐይ እስካልወጣ ድረስ ሱናን ቶሎ ሰግዳችሁ ዋጅቡን መስገድ ትችላላችሁ፣ ችግር የለውም። ከሱብሒ በኋላ ግን ባዕድያ ብሎ ሰውየው ነይቶ ፀሐይ እስክትወጣ ድረስ ባለው ጊዜ መስገድ አይቻልም። ፀሐይ ወጣ ከፍ ካለች በኋላ የዛኔ ዱሓ ሶላት ትሰግዳላችሁ። ሶስተኛ ሶላት የተከለከለበት ሰዓት ዙሁር ከመድረሱ በፊት ያለችዋ ሰዓት፣ ልክ በምትቆሙ ጊዜ ፀሐይ ላይ የሰውነታችሁ የአካላችሁ ጥላ በሰውነታችሁ ስትክክል በምትሆን ጊዜ የዛኔ ከልክለዋል። ገብታችኋል አይደለ? የአካላችሁ ጥላ በሰውነታችሁ ስትክክል ስትሆን ጊዜ የዛኔ መስገድን ከለከሉ ነቢ ሰለላሁ ዐለይሂ ወሰለም። ከእነዚህ ሰዓቶች ውጭ የተከለከለ ሰዓት የለም። ስለዚህ በሌሊት ወቅት ተከልክሏል ወይ? አልተከለከለም። ስለዚህ አትስገዱ፣ ሌሊት ይሄን ያክል ስገዱ ላ ነቢ ሰለላሁ ዐለይሂ ወሰለም ስገዱ እስከፈለጋችሁ ድረስ ብለዋል። ሰላቱ ሌይል መስና መስና አሏቸው ለሰሃቦች። የሌሊት ሶላት 2 እያደረጋችሁ መስገድ ነው አሉ። ነገር ግን መጨረሻ ላይ አደራ ዊትር አድርጉ ብሎ አዘዙ። እጅዐሉ አኺረ ሶላቲኩም ቢሌይሊ ዊትር አሉ። አደራ የሌሊት ሶላታቸውን መጨረሻ መዝጊያ ላይ ዊትር አድርጉ አሉ። ስለዚህ 2 አድርጋችሁ ሰግዳችሁ እስከምትችሉ ድረስ መጨረሻ ላይ ዊትር አድርጎ መስገድ። ዊትር ማለት ነጠላ ማለት ነው። ነጠላ ቁጥርን የያዘው የሶላት አይነቶች 1፣ 3፣ 5 እና እነዚህ ተቃራኒ የሆኑት ደግሞ ምን ይባላሉ? ሸፍዕ ይባላሉ። ነጠላው ጨርቁ 2፣ 4፣ 6 እና ነቢያችን ሰለላሁ ዐለይሂ ወሰለም ዊትር ሲሰግዱ የነበረው 3 ረካ ነው። 3 ረካ ነው። የመጀመሪያው ረካ ላይ ሰብሕ እስመ ረቢከል አዕላን ይቀራሉ። ሁለተኛው ላይ ቁል ያ አዩሀል ካፊሩን፣ ሶስተኛው ላይ ሱረቱል ኢኽላስ። አላሁ አሐድ። ወደ አላህ ስብሓነሁ ወተዓላ ተውበት ልታደርግ ይገባል። ምክንያቱም ሙስሊም ላልሆኑ ሰዎች ህፃናት ልጆቻቸውን አሳልፈው መስጠት ነገ የቂያማ ቀን ያስጠይቃቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ወልመርአቱ ራዕየቱን ፊ አህሊ በይቲሃ ወመስኡለቱን ዐን ረዕየቲሃ አضየዐት አም ሐፊዘት ብለው ተናግረዋል። እናት ስለ ልጆቿ ተጠያቂ ነች፣ ኃላፊነትና ተጥሎባታል። ስለዚህ ስለተጣለባትም ኃላፊነትና ትጠየቃለች የውመል ቂያማ ከአላህ ፊት ብለዋል። ያንን ኃላፊነትና ጠብቃለች ወይንስ አልጠበቀችም ተብላ ትጠይቃለች። ልጆችን ሰጥቼሽ ነበር፣ እኔ ባዘዝኩት ህግና ስርዓት አሳደግሽ ወይንስ ጣልሻቸው ብሎ አላህ ስብሐነሁ ወተዓላ ይጠይቃቸዋል። የመጀመሪያ የሚጠይቃቸው ስለ እምነታቸው ነው። ከአላህ ውጭ ሌላ ባዕድ አምልኮ እስኪያመልኩ ድረስ ልጆቹን እየተወሰው ነገ ከአላህ ፊት ይጠይቃል። ስለዚህ ስለ ልጆቻቸው አደራ ትጠይቃላችሁ።
ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ልጆችን በዒባዳ ላይ አላህን በመገዛት ላይ አንጿቸው ብሏል። ሙሩ አብናአኩም ቢሶላቲ ሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈሪቁ በይነሁም ፊል መዳጂዕ። እና ስለዚህ አሁን እቺ ልጅ እህታችን ምን ማድረግ አለባት? ለምን ሌላ ቤተሰብ አይሆኑም? ለምን ጓደኛ አይሆኑም? ሙስሊም ጓደኞች እስካሉ ድረስ ከነዚያ ጋር ልጅቷን መስጠት አለባት። ያ ነው። ሌላው ነገር ለእሷ ዘካት አልፍጥር ታውጣላት። ልጅቱ ያለ ፈቃዷ ነው፣ ምንም የምታውቀው ነገር የለም። አስጠመቋት ነፃ ነው። ስለዚህ የራሷ ልጅ ነች። ልጅቱ ከፍራለች አይባልም። በዚህ ልጅቱ አላህ ስብሐነሁ ወተዓላ ህፃናት ልጆችን በወላጆቻቸው ስራ አይጠይቃቸውም። እነሱ ለአቅመ አዳም ለአቅመ ሔዋን ደርሰው ማገናዘብና መረዳት የሚችሉበት እድሜ ደረጃ ላይ ደርሰው እስካልካዱ በስተቀር ህፃንን ልጅ ቢያስጠምቁት አላህ ዘንድ ከፍሯል ይህ ልጅ አይባልም። ስለዚህ ለዚች ልጅ ዘካት አልፊጥር ታውጣላት ልጇን። አሁን የመጀመሪያው ግን ከዚህ ሁሉ ስለ ዘካት አልፊጥሩ ምናምን ከዚህ ሁሉ ይልቅ አሁን ቦታ ትቀይርላት። ገብቶሻል? በደንብ አድርገሽ ይሄን አሳስበ